በስመ አብ ባንዲራቸውን የሚወዱ ህዝቦች ናቸው ማለት ይቻላል። በጣም የገረመኝ እናቶች በጣም በሽያጭ ይተዳደራሉ። ዞር ስትሉ የምታዩት ነገር አንዱ ቤተክርስቲያን በሁሉም ቦታ የኦርቶዶክስ ቤተክርስቲያን በብዛት የምታገኙት አፋበራራቸው እንደኛ ነው። ተመልከቱት። ጫማ አያወልቁም እነሱ። በነገራችን ላይ ቁምጣ አድርጎ ቤተ መቅደስ ውስጥ መግባት ስለማይፈቀድ ይላችሁ ሲያማቱ ኦርቶዶክስ ነው። ኦርቶዶክስ ክርስቲያን ነው። በየተራራው ላይ ቤተክርስቲያን እንዲሰራ አዞ ነበር የቀድሞ ንጉስ። በወቅቱ የፓጋን ወይም ደግሞ ይሄ እግዚአብሔር የለም የሚሉና በጣዖት የሚያመልኩ ሰዎች በነበሩበት ጊዜ ነው። እንግዲህ ለብዙ ሀገር ቪዛቸው ክፍት። የኢትዮጵያን ፓስፖርት ካላችሁ ቪዛ አፕላይ ማድረግ ትችላላችሁ ኦንላይን። በጣም ሀገሬው ደግሞ ቺፕ ነው፣ በጣም ርካሽ። ይሄ ደግሞ የፋሲል ግንብን ይመስላል። የምር ይሄ እንትኑ አይመስልም? ማማው ይሄ እንትኑ እንግዲህ አሁን ደግሞ የጆርጂያዎችን ባህላዊ ምግባቸው ነው። ይሄ በጣም በቃ እዚህ ሀገር የሚወደድ የሚበላ ነው። አሁን ወደ ሩሲያ ድንበር በጣም እየተጠጋን ያለ ነው። የምድር ውዱ ልትሉ ትችላላችሁ። ወርዝ ያደርጋሉ የሚለው ምክንያት ደናችሁ ተመልካቾቼ፣ አቤል ብርሃኑ የወይኗ ልጅ ነኝ። የት ነን ዛሬ? ጆርጂያ ቲቢሊሲ፣ የማትታወቀው የክርስቲያኖቹ ሀገር ልንላት እንችላለን። ለዛ ነው ይሄንን ርዕስ የሰጠዋት። ምክንያቱም በጣም በርካቶቻችን ወይም በርካታ የዓለም ሕዝብ እኛ ብቻ ሳንሆን ጆርጂያ ሲባል የሚያውቀው የአሜሪካዋን አንድ ክልል ጆርጂያን ብቻ ነው። ይቺን የክርስቲያኖች ሀገር የሆነችውን ጆርጂያን ብዙ በዓለም ላይ አትታወቅም። አሁን ያለሁት በዋና ከተማዋ ቲቢሊሲ ላይ ነው። እንግዲህ ጆርጂያ ለምንድነው የክርስቲያኖች ሀገር ያልካት ካላችሁኝ፣ ለመጀመሪያ ጊዜ ክርስትናን በመንግስት ደረጃ የሀገሬው ሁሉ ሃይማኖት ከዛሬ ጀምሮ ክርስትና ነው ተብሎ የታወጀባትና እንዲሁም በጣም በፍጥነት በመንግስት ደረጃ ክርስትናን የተቀበለች ሀገር በመሆኗ ነው። ጆርጂያ ዋናዋ ከተማዋ ቲቢሊሲ ይባላል። በየቦታው የምታዩት ክርስትናን የሚገልጽ ነገር ነው። ክርስትናም ሲባል ደግሞ የኦርቶዶክስ ክርስቲያኖች ናቸው እና በጣም በርካታ ካቴድራሎች ነው ያሉት። በምትሄዱበት ሁሉ ቤተክርስቲያን ነው። አብዛኛው ከተማ ውስጥ የምታዩት በጣም በርካታ የኦርቶዶክስ ቤተክርስቲያኖችን ነው የምታዩት። እንዲሁም ከኦርቶዶክስ በተጨማሪ አንዳንድ ቦታ የካቶሊክ ቤተክርስቲያኖች አሉ። ከዛ ውጭ ግን 100% ሊባል በሚችል ደረጃ ሙሉ በሙሉ ኦርቶዶክሶች ናቸው። የራሺያ ጎረቤቶች ናቸው። ጎረቤታቸው ራሺያ ነች። እንዲሁም አዘርባይጃን፣ አርሜኒያም እነዚህ የሚያዋስኗቸው ሀገሮች ናቸው። እንግዲህ በየቦታው መስቀል ነው የምታዩት፣ ቤተክርስቲያን ነው የምታዩት። ይሄ ብቻ ሳይሆን ይሄ ፍሪደም ስኩዌር ነው የሚባለው ወይም የነጻነት አደባባይ ነው ብለው የሚጠሩት። እዚህ ፍሪደም ስኩዌራቸው ላይ ራሱ በወርቅማ ከለር ሰልተው ከላይ ያስቀመጡት ሰማዕቱ ቅዱስ ጊዮርጊስን ነው እንደምታዩት ማለት ነው። ብሩክታይትን ሲያድናት ዘንዶን ሲወጋ የሚያሳየውን ቅርጽ ነው እዚህ ላይ ያስቀመጡት በሐውልት መልክ ማለት ነው። በዚህ በቲቢሊሲ እንግዲህ የምናደርገው ምንድነው? አንደኛ ወደ ራሺያ ቦርደር እንሄዳለን። ራሺያ ቦርደር ላይ ያለውን መልክዓ ምድር አሳያችኋለሁ። ማለትም ራሺያም እንግዲህ አብዛኛው ኦርቶዶክሶች ናቸው። ኦርቶዶክስ ክርስትናን ነው የሚቀበሉት። የሌሎችም አማኞች ቢኖሩ ወደ ሩሲያ ድንበር እንሄዳለን። የሩሲያን ድንበር አሳያችኋለሁ። በጣም የሚገርም ቦታ ነው። ግሪን፣ በጣም ቢዩቲፉል፣ በጣም የሚያምር ነው። እንዲሁም እዛ የነበረኝን ቆይታ አሳያችኋለሁ። ከዛ ውጪ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልብሱም እዚህ ነው ያለው። ማለትም እጣ ተጣጣሉበት የሌለ ከሰቀሉት በኋላ ወንበዴዎቹ እጣ ተጣጥለውበታል። ከዛ በኋላ ያ ልብስ የትገባ ጆርጂያ እንዳለ ነው በታሪክ የሚነገረው ማለት ነው። ጆርጂያዎችም የጆርጂያ ኦርቶዶክስ አብያተ ክርስቲያናትም እኛ ጋር ነው ያለው ብለው ነው የሚያስተምሩትም የሚያሳዩትም። ስለዚህ ይሄ ያለበት ወደሚባለው ወደ ጆርጂያ ቤተክርስቲያንንም አሳያችኋለሁ። የተለያዩ ገዳማትን፣ አኗኗራቸውን፣ ባህላቸውን እናያለን። አብራችሁን ቆዩ። በብዙ በማትታወቀው የክርስቲያኖች ወይም የኦርቶዶክሶች ሀገር ማለት ነው። በነገራችን ላይ ጆርጂያኖች ክርስትናቸውን የሚገልጹት በባንዲራቸውም ጭምር ነው። ከኋላ አሁን እዚህ ጋር ላሳያችሁ። እንደምትመለከቱት የጆርጂያ ባንዲራ 5 መስቀል አለው። 4 የምታዩት መስቀልና መሀል ላይ ያለው ደግሞ ትልቁ ዋናው መስቀል፣ አጠቃላይ 5 መስቀል ነው ያላቸው ባንዲራቸው ላይ ማለት ነው። ይሄው እንግዲህ ኦርቶዶክስ ክርስቲያን መሆናቸውን
ለመግለጽ የተጠቀሙበት እንደሆነ ነው የሚናገሩ። በጣም የገረመኝ ነገር ምን እንደሆነ ታውቃለህ? የራሺያ ጎረቤት ሆኖ በጣም ነው አምርረው ሩሲያን የሚጠሏት በጣም ማለት ነውና በጣም ገረመኝ። እና የሆነ ታክሲ እንትን ያለኝን ሰውዬ እየጠየቅኩት ነበርና ለምንድን ነው ምናምን ስለው በቃ ጦርነቱ ከተጀመረ በኋላ በተለይ ስደተኛ ሆኖ በጣም መጥተዋል ሩሲያኖቹ። ያኔ ጦርነቱ ልክ ሲፈነዳ ከዩክሬን ጋር በቃ አላስፈላጊ ነገር የሚሆን መስሏቸው በቃ ከቁጥጥር ውጭ ይወጣል ምናምን ብለው ስላሰቡ ብዙዎቹ ተሰደው እዚህ መጥተው እዚህ ምናምን ስራ ተቀጠሩና